እናትሽ ካላ መንገድ ውጭ ሆና ስታያት በጣም ይከብዳል። በብዙ ሰዎች ገና ረመዳን ሲገባ ነግራቸዋለሁ። በርታችሁ ዱዓ አድርጉ እሺ እናቴ በአሁኑ ዓመት ልትሆን ትችላለች ምናምን እላቸዋለሁ። እና ሌላ እኔ አልችልም በሷ ጉዳይ። ሻዊ መስጊድ ገብቼ ቁጭ ስል ትልቅ እናቶች እዛያቸው የእሷን መልካም ትቼ እነሱ ጋር አያዋለሁ። እናቴ ብሰልም እንዲሆን እንደምትሆን እላለሁኝ። ሌላ አይደለም። ለመጀመሪያኛ ይሰደን ወላሂ በሷ መቆየት እሱ ከገባ ሲያዝንላቸው ነው ረጅም ሀያት የሚሰጣቸውና ከዛሬ ነገ ተውበት ያደርጋሉ ያለ እኔ ልቅደም አሁን በሞትም ቁጭኝ አይነት ልጅ አይደለም። ኑሬ ማልጠቀምኳት በችግሯም አልደረስኩላት። ምናልባት የኔን አይቶ አላህ ይደርስላት። እኔ እኮ አሁን የተሳካልኝ እዛኔ ስትጠብቂ ነበር ስኬቴን። እኔ አሁን የተሳካልኝ እላታለሁ። እኔ ካለኝ ወላሂ አላህ ትንሽ ከኔ ቀንሶ ለሷ ቢሰጥልኝ ወላሂ ብዙ ሰው ጋር አለ። አብሽሪ ያንቺ ምን ብቻ አይደለም። ያለመታደል ሆኖ ማባበል ሰው አይደለሁም። በተለይ በዚህ ጉዳይ ላይ ላባበልሽ አልችልም። ምድራዊ ባላይ የማጥናኛ ቃላት መስጠት የምችልበትን ጉዳይ አይደለም። ምናልባት ከዚህ በኋላ ብዙ የምናወራው ነገር ያለም አይመስለኝም። አላህ ሱብሃነሁ ወተዓላ ለወላጆቻችን የምንወዳቸው ሰዎች ሂዳያ ይስጥልን። ሂዳያን ተስፋ ታደርጊያለሽ። ነገር ግን ሞት ሲቀድም ራስ ወዳድልን ሁላችንም ራሳችንን ስለምንወድ ስለነገው ቅጣታቸው ስለነገ ሂሳባቸው ሳይሆን እኛ ምናልባት ዱንያ ላይ ተከረምን አላህ ይዘንልሽ አላህ ይዘንልህ በቃ ዱዓ ማድረጉ ሰደቃ ማድረጉ ብዙ ነገር አለ። ያንን ማድረግ አለመቻልም የራሱ ማለውና በቃ አላህዬ ሌሎቹ ወዶ መርጦ ሂዳያ እንደሚሰጠው ለኛም ለሰዎቻችን ለልቦቻችን ለስጋዎቻችን ሁሉም ሰው አላህ ሂዳያ ይስጥልን። እሱ የፈለገውን አይደል ይመራው። አላህ የትላንት ከዛ ህይወት አውጥቶ ዛሬ እዚህ ጋር አቆሞሻል። ምናልባት ያንቺ ስነ ምግባር ወይ ባንቺ ነገር ውስጥ ደግሞ ሰበብ ሊያደርግልሽ ይችላል። ምርጫውን እሱ ያውቃል። አላህ ሱብሃነሁ ወተዓላ ሂዳያ ይስጥልናል። ለቤተሰቦቻችን ዱዓ የምናደርገው ኢንሻአላህ አይቀርም። ኢንሻአላህ ተስፋ እናደርጋለን። እኛ በሚገባ ትላልቅ ሰዎች አንዳንድ የሆነ ነገር ሲያወሩ አላህ ይወቀስ ይላሉ አይደል? ሲያወሩ ሰምተሻል? ትላልቅ ሰዎች አላህ ለምን እንደሚያደርግ አዋቂ ጌታ ነውና በሱ እውቀት እኛ ምን ማድረግ እንችላለን? አብሽሪ አላህ ሂዳያ ይስጥልን ለሁሉ።